ጴጥሮስ እንዲህ ብሎ ምክር ይሰጣል። እነዚህ ነገሮች በብዛት ቢኖሯችሁ ጌታችንን ኢየሱስ ክርስቶስን ለማወቅ የማትጠቅሙ ፍሬቢሶች እንዳትሆኑ ይጠቅማችኋል ይላል። እስኪ መጽሐፍ ቅዱሳችንን እንክፈት። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 እስከ 8። በዚህ ምክንያት የሚከተሉት ነገሮች እንዲጨመርላችሁ ትጉ። በእምነት ላይ ደግነትን፣ በደግነት ላይ ዕውቀትን፣ በዕውቀት ላይ ራስ መቆጣጠርን፣ በራስ መቆጣጠር ላይ በትዕግስት መጽናናትን፣ በትዕግስት በመጽናናት ላይ እግዚአብሔርን ማምለክ፣ እግዚአብሔርን በማምለክ ላይ የወንድማማችነት መዋደድን፣ በወንድማማችነት መዋደድ ላይ ፍቅርን ጨምሩ። እነዚህ ነገሮች በብዛት ቢኖሯችሁ ጌታችንን ኢየሱስ ክርስቶስን ለማወቅ የማትጠቅሙ ፍሬቢሶች እንዳትሆኑ ይጠቅማችኋል ይላል። ይህንን ምክር ለመቀበል መጀመሪያ መረዳት መቻል አለብን። ይህንን ለመረዳት ደግሞ አንድ በአንድ እናየዋለን። አንደኛው እምነት ነው። እምነት ማለት በእግዚአብሔር ላይ ሙሉ በሙሉ መተማመን ማለት ነው። እምነት በሕይወታችን ውስጥ የተስፋና የመተማመን አስፈላጊ አካል ነው። ይህ ማለት በእግዚአብሔር ላይ ሙሉ በሙሉ መተማመን እንዳለብን ያሳየናል። እና ያለ እምነት እግዚአብሔርን በፍጹም ልናስደስተው አንችልም። ስለ እምነት በጥልቅ ለመረዳት ኦሪት ዘጸአትን ብናነብ ጠቃሚ ነው ብዬ አስባለሁ። ሁለተኛ ደግሞ ደግነት። ደግነት ማለት ደግ መሆንና ለሌሎች መልካም ማድረግ፣ ሰዎችን መርዳትና አሳቢነት ማሳየት። እንደገና ደግሞ ደግነት ማለት ፍትሃዊና ታማኝ መሆን ማለት ነው። በተጨማሪ ደግሞ ለሌሎች ጥሩ ስሜት እንዲሰማቸው የሚያደርግና ሁሉንም ሰው በአክብሮትና በደግነት ማስተናገድን ያሳያል። አሁን ይህ ባህሪ በእኛ ውስጥ ኢየሱስ ክርስቶስን እንዲያንጸባርቅ በተግባር መታየት አለበት። ሶስተኛ ደግሞ ዕውቀት። ዕውቀት ማለት ነገሮችን ማወቅና መረዳት ማለት ነው። አዳዲስ ነገሮችን መማርና ያንን መረጃ በጥሩ መንገድ መጠቀም መቻል። እንደገና ደግሞ ስለ አንድ ርዕስ ጉዳይ እውነታዎችን ማወቅ ጥሩ ምርጫ ለመምረጥና ችግሮችን ለመፍታት ዕውቀት ማግኘት አስፈላጊ ነው። ዕውቀት በዙሪያችን ያለውን ዓለም እንድንረዳና እንደ ሰው እንድናድግ ይረዳናል። ይህንን ስናጠቃልል ኢየሱስ ክርስቶስን በማወቅ በየጊዜው ማደግ አለብን። በምናድግበት ጊዜ ደግሞ ክፋትን ለይተን እናውቃለን። ያለ ዕውቀት ደግሞ እንዳንጠፋ ይጠቅመናል። አራተኛ ደግሞ ራስ መቆጣጠርን። ይህ ማለት በተናደድን ወይም በምናዝንበት ጊዜ ስሜታችንንና ድርጊታችንን መቆጣጠር መቻል አለብን እና በዚህ ስሜት ውስጥ እያለን እርምጃ ያለመውሰድ፣ በምትኩ በተረጋጋ ስሜት እርምጃ መውሰድ መቻል አለብን። እንደዚህ በምናደርግበት ጊዜ ደግሞ አብሮ ለመስራትና ህብረት ለመፍጠር ይረዳናል። ይህንን ስናጠቃልል ስጋዊና የስጋ ምኞትን ማስወገድ መቻል አለብን። የኢየሱስ ክርስቶስን አኗኗር በዚህ ምድር ላይ እንዴት እንደነበር በጥልቅ ለመረዳት ሙሉ ወንጌልን ማንበብና መማር ጠቃሚ ነው ብዬ አስባለሁ። አምስተኛ ደግሞ በትዕግስት መጽናናት። በትዕግስት መጽናናት ማለት በቁጣና በብስጭት ሳናዝን መጠበቅና አስቸጋሪ ሁኔታዎችን መቋቋም መቻል ማለት ነው። እንደገና ደግሞ ነገሮች እንደፈለግነው በማይሄድበት ጊዜ እንኳን መረጋጋትና ታጋሽ መሆን መቻል አለብን። የኢየሱስ ክርስቶስን ትዕግስት ለማወቅና ለመረዳት ወንጌልን ብናነብ ይጠቅመናል ብዬ አስባለሁ። ስድስተኛ ደግሞ እግዚአብሔርን ማምለክ። እግዚአብሔርን ማምለክ ማለት መጸለይ፣ መዘመርና የእግዚአብሔርን ትምህርት መከተል፣ ለእግዚአብሔር አክብሮትና ፍቅር ማሳየት ማለት ነው እና ከእግዚአብሔር ጋር የጠበቀ ህብረት መመስረት ማለት ነው። ይህንን ስናጠቃልል በእግዚአብሔር ላይ ያለንን እምነት የሚገልጽበት መንገድ ነው። ሰባተኛ ደግሞ የወንድማማችነት መዋደድን። ይህ ማለት
ሌሎችን መንከባከብ፣ በፍቅርና በርህራሄ መያዝ ማለት ነው። ይህ አሁን እርስ በራሳችን ስንዋደድ የኢየሱስ ክርስቶስ ደቀ መዝሙር መሆናችንን የሚያሳይበት መንገድ ነው። ይህንን በጥልቅ ለመረዳት የዮሐንስ ወንጌልን ምዕራፍ 13 ብናነብ ጠቃሚ ነው ብዬ አስባለሁ። ስምንተኛና የመጨረሻ ደግሞ ፍቅርን ጨምሩ። ፍቅርን ጨምሩ ማለት በህይወታችንና በድርጊታችን ውስጥ የበለጠ ፍቅርና እንክብካቤ ማሳየት ማለት ነው። እናም ለሌሎች ሰዎች ደግ፣ አጋዥና ለጋስ መሆን፣ እንደገና ደግሞ ፍቅርን በመጨመር ጤናማ የሆነ ህብረት እንዲኖረን ይረዳናል። ይህ ማለት የማይወዱንንም እንድንወድ የሚያሳይ መንገድ ነው። እና ለዚህ ነው ጴጥሮስ እንዲህ ብሎ ምክር የሰጠን፣ እነዚህ ነገሮች በብዛት ቢኖሯችሁ ጌታችንን ኢየሱስ ክርስቶስን ለማወቅ የማትጠቅሙ ፍሬ ቢሶች እንዳትሆኑ ይጠቅማችኋል ያለን። እና አሁን ይህንን ምክር ለመቀበል ዝግጁ እንደሆናችሁ ተስፋ አደርጋለሁ።